السلام عليكم ورحمة الله وبركاته ጥያቄ ነበረኝ እኔ ካገባው 11 አመት ሆኖኛል ኒካህ ስናስር አባቴም ባሌም እኔም ታሪክ ሶላቶች ነበር ኒካችን እንዴት ይታያል ከተበላሸስ እንዴት ነው የምናስተካክለው አሁን እኔና ባለቤቴ እንሰግዳለን አባቴ አይሰግድም እንዴ አለ መጠጥም ይጠጣል በደንብ አላህ እንዲመልሰው ዱዓ አድርግለት አላህ ሁላችንም ያስተካክላል ኢንሻአላህ እና የእናንተ ኒካህ በተመለከተ አንዴ የተነጋገርነው ነገር አለ ታሪክ ሶላት ኒካሁ አይሆንም ተባብለናል ኒካሁ ይጀደዳል ይታደሳል ብለናል ነገር ግን ሁለቱም ታሪክ ሶላት ሆነው ሁለቱም ወደ ተውባ ከመጡ በኒካቸው ላይ ይቀጥላሉ الخلاف في حكم تارك الصلاه كسلا ይሄ ይከፍራል አይከፍርም የሚለውን بين اهل العلم خلاف አለ والراجح انه يكفر تارك الصلاه የሆነ ይከፍራሉ ሁለቱም ባለም ሚስትም አባትም አይሰግዱም ነበር አው የዛን ጊዜ ሙስሊሞች አልነበራችሁ ሶላት ስትጀምሩ ሰልማችኋል ሶላት ስትጀምሩ ሰለማችኋል ኒካችሁ እንደገና ይታደስ አይታደስም ችግር የለም አይታደስም ሁለታችሁም ናችኋል ሁለታችሁም ከታሪክ ሶላትነት ከመጣችሁ ችግር የለም ራጅህ ቀውል ባይታደስም እንደ ሌሎቹ እንደ ኩፋሮች ማለት ነው እንደ ሌሎቹ እንደ ኩፋሮች ነብዩ አለይሂ ሰላቱ ወሰለም ከሙሽሪክነት ወደ እስልምና ሲመጡ ጀድዱ አይሏቸውም ነበር ኒካሃችሁ ጀደድ አይሏቸውም ነበር የታሪክ ሶላትን በዚሁ ነው የምንይዘው አንኪሐቱ الكفار صحيحه يقرون عليها اذا اسلموا يقول ابن قدامى رحمه الله تعالى ولا ينظر الى صفه عقدهم وكيفيته ولا يعتبر له شروط حتى راسو እዛኛው እምነታቸው ውስጥ በነበሩበት ሰዓት ያለ ወልይ ሊያገቡ ይችላሉ እኮ በቤተ ክርስቲያኗ ነው ያገቡት ወይም ደግሞ በተለልቅ ሰዎች ዝም ብሎ ባጅነብይ ነው ያገቡት ወይ በፍርድ ቤት ነው ያገቡት አይመለከተንም እሱ ካፊሮች አሁን ኦርቶዶክስ ሰለሙ ባልና ሚስት ሰለሙ ሰየው ኒካህ እንደገና አዲሱ አንልም ጴንጤ ወይ ባልና ሚስት ሰለሙ በቃ ሰለሙ ኒካቸውን አዲሱ አንልም እምነታቸው አዲሱ ይቀጥላሉ በቃ ኒካህ ነብዩ አለይሂ ሰላቱ ወሰለም እንዴት እንተጋባችሁት ድሮ እንዴት ነበረ በወልይ ነው ወይ የተጋባችሁት ሸርጡን አሟልታችኋል ጠይቀው ያቁም ረሱል አለይሂ ሰላቱ ወሰለም ስለዚህ በዛው ይጸድቃል ነው ማለት በዛው ይቀራል ታሪክ ሶላትም ሁለቱም እንደዛ ከሆነ ያ ነገር ግን ታሪክ ሶላት እሷ ታሪክ ሶላት ሆና እሱ እየሰገደ ተጋብተው ከሆነ ኒካህ አይሆንም እንደገና ነው መታደስ ያለበት ይሄን ጽንሰ ሐሳብ ተረዱ በደም ተረዱ አሁን ሁለቱም ተያይዘው ሰለሙ ነው የምንለው ሁለቱም ታሪክ ሶላት ከሆኑ ካፊሩ ማልና ሚስት ቢሰልሙ በሚለው መዛሃብ በዛ ነው የምንሄደው ነብዩ አለይሂ ሰላቱ ወሰለም ሙሽሪኮች እስልምናን ሲቀበሉ ኒካሃቸውን አዲሱ አላሏቸው በዛ ነው የሚሄደው የሁለቱም ታሪክ ሶላት ይሄ ነው ራጂህ የሚሆነው ነው የምላችሁ ለጥንቃቄና አዲስው ካልተባለ በስተቀር እንጂ ይሄ ነገር ግን እሷ እየሰገደች እሱ የማይሰግድ ከሆነ ወይ እሱ እየሰገደ እሷ ማትሰግድ ከሆነ እንላለን ኒካሁ አይሆንም ባቂም ስለዚህ መታደስ አለበት ሶላት ጀመረ አው ይታደሳል ኒካሁ እንደገና ተጅዲድ ይደረጋል ለምን ሙስሊምና ካፊር ናቸው አይተጋቡት ሙስሊምና ካፊር ደግሞ አይሆንም ኒካሁ እዛኛው እኮ ሁለቱም ካፊሮች ነበሩ ሲሰልሙ ከነኒካሃቸው ነው የሚመጡት ይሄ ነው ይሄ ግልጽ ይመስለኛል ፈትዋ ዳኢማዎችም በዚህ ጉዳይ ተጠይቀው ነበረ وكذلك الشيخ الإسلام ابن تيمية رحمه الله تعالى يملسونه إيه فلم يؤمروا باستئناف أنكحتهم وهذا جيد في القياس قاله شيخ الإسلام تقي الدين ابن تيمية رحمه الله تعالى وسئل علماء اللجنة الدائمة للإفتاء اندزو تطيقوا نبه انديتنو تبلو مالتهم صلاة السجد من نبر يزان ጊዜ አሁን ግን ሶላት እየሰገድኩ ነው እንዴት ነው ኒካሁ እንደገና ይታደሳል ወይ ምንድነው ብሎ የጠየቀባቸው فاجابوا ان كانت الزوجه حين العقد مثلك ان كانت الزوجه حين العقد مثلك ሚስትህ ያንተው ቢጤ እማሰግላቱ ሶሊ ከሆነች እማሰግድ ከነበረች ወይ አንድ ጊዜ የምትሰግድ አንድ ጊዜ የማሰግድ የምታቆራረጥ ከሆነች ፈኒካሁ صحيح አሁን ኒካችሁ ትክክል ነው ይኸው ስሙኝ እኔ አልሰግድም ነበር በማልሰግድበት ሰዓት የሆነች ሚስት አግብቼ ነው አሁን ላይ ሶላት ጀምሬያለሁኝ ኒካሄ እንደላ አድርገው አላቸው ሚስትህም እንዳንተው ሶላት ማሰግድ ከሆነ
አንድ ጊዜ እየሰገደች አንድ ጊዜ የምታቋርጥ ከሆነ ያው ካፊር ናት እሷ። አሁን ሶላት ስትጀምሩ አብራችሁ ሰለማችሁ ኒካውን ጀድድ አትባልም። በቃ ይሄን ነው የምትሰጡት። ይሄን ነው የሚሰጥ ሆኖም መላችሁ والله اعلم። በዚህ ላይ ዑለማዎች ሰፋ ባለ መልኩ ኢማም ኢብኑ ባዝም ሌሎችም اما اذا كان لا يصليان جميعا حين العقد ثم هداهم الله عز وجل وبدأ الصلاة صلاة جمروا فإن النكاح صحيح ነው የሚሉት كما لو أسلم غيرهما من الكفار ሌሎቹ እስልምና ሲመጡ እንትራችሁን ኒካችሁን አዲሱ እንደማይባሉት አይባሉም። ታሪክ ሶላቶችም ኢብኑ ባዝም ፈትዋ ዳኢማዎችም ሸኹል እስላም ኢብኑ ተይሚያ وغيرهم من العلماء በዚህ መልኩ ነው የሰጡት ነው የምላችሁ። ሶላት ሰጋጅና የማይሰግድ ሲጋባና ሁለቱም የማይሰግዱ ሲመጡ ይለያያል ነው የምላችሁ። ይሄንን ካሁን በፊት ዘርዘር አድርገው ካልሆነ በዚህ መልኩ ያዙ። ዘጠነኛ ጥያቄ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ኡስታዝ